ምርዬ እኔ ፍቅር እንዴት ነሽ? ውለዱ፣ ክበሩ። እንግዲህ ያሰባችሁበት ቦታ ያደርሳችሁ። ግን አንዳንድ ቅር ያለን ነገር አለ። አሁን ቅድም እኔ ጋ የሆኑ ልጆች ገብተው ላስብበት አይደለም ያለው። ምህረት እያመሰግናል። እናስብበት፣ ያኔ አስበንበት ተነጋግረንበት። ከማን ጋር ነው የሚያወራው? ይሄን ነገር ግን አይተሽዋል? ምንድን ነው ይሄ? ድሮም ፖለቲከኛ ነገራቶችን የሚፈታው ከህዝብ ጋር ነው። አሁን ይሄ ፓርላማ አስገብቶ ከአንቺ ጋር ተነጋግሮ እንትና ይሄ ለምን እንዳላይ ሰምተሃል? ገና እስካን አድርጎሽ ነው። እውነቷን እኮ ነው። እኔ ትናንትና እያልኩሽኝ አልነበረ? ለምንድን ነው እናስብበት እስኪ እያየነው ነው ለምን አለ? እሱን ያፈቀርሽው አይደለ ወይስ ሙሉ ፓርላማውን ነው? እኔ አላውቅም። እኔ ግን እንትን ነው የተሰማኝን ስሜት ልንገርክ። ዛሬ መውለሊት በውስጤ ሳስብ ነበረው። እመንኝ 100% እሺ ይላል። እሺ እንደሚልሽማ ነገርኩሽኝ እኮ። እሺ እንደሚልሽ ምልክቱ ላስብበት ማለቱ ነው። ወንድ ልጅ ላስብበት አይልም። ሲጀመር አንቺ ውስጡ ነበርሽ፣ ተሸውደሽ ነው እስከዛሬ እኮ። አፍቅሮኝ ነበር አይደል? አፍቅሮሽ ኖሮሽ የሀገር ጉዳይ ይዞት ነው ያውን ካለበት የፖለቲካው ነገር ብር አድርጌ አፈቅርካለሁ አልኩታ። ልሙት እንዴ? በስተመጫ ደግሞ አንቺ የፖስተሻቸውን ፎቶዎች እሱን የላከልሽ እንጂ ምክንያቱም የእሱን አካውንት ላይ በምንም አታገኝ። እሱ አላከልኝ፣ ራስ አካውንቱ ላይ ነው ያገኘሁት። ከስር ገብተህ ብዙ ፎቶዎች አሉኝ አስቀምጬ ድሮ። እኔ እኮ ዛሬ እኮ ከረባትሽ ባለፈ የገዛሽልኝ ከረባት አስሬ በስንት ስቃይ ራሴ ማሰር ለመድኩኝ። እኔ ከረባት ገዛሁልክ እንዴ? ሱፍ ስገዛ ከረባት አንቺ አልከፈልሽልኝም? አብረን የገዛኝ ሱፍ ገዝቶ ከረባትን ያልከፍልም ብለህ ነው? ከረባት ማሰር ስለማልችል አልፈልግም ብዬ እኮ ነው። ማን ነበር ታዲያ እስከዛሬ የሚያስርልክ? አርጌ አላውቅም፣ ገና ዛሬ ነው ያደረኩት። አቤት ቁንጅና እኮ ወላሂ ላዚም ፈለ አመለጠሽ። ይሄን የመሰለ ለግላጋ ኔቨር ውዴ፣ ውዶቼ ሳሙኝ እስኪ። ቅድም ስስሙኝ የነበራችሁ ሳሙኝ፣ ወላሂ ሲስሙኝ ነበር ውዶቼ። ሳሙኝ እንጂ አሁን ምን ነው ውዶቼ? ይቅርታ ሀቢብዬ። ቴዲ እንዳንተ ሻሚዝ እንኳን ሳይለብስ ኖርማል ልብስ ለብሶ አይተከዋል አቋሙ። ቴዲ ነገሮች ቴዲ ምርጥ ልጅ ነው። በቃ አሁን ስለሱ 40 ጊዜ መደጋገሙ ቅናት ያስመስልብኛል። ጥሩ ልጅ ነው። እንትን ያደርጋችሁ ብቻ መጨረሻችሁን ማየት ነው። ግን አልቀናክም? ለምን እቀናለሁ? እኔ ተናገር። በምንም ታምር አልቀናም። ትቀልጃለሽ እንዴ? ገላገለኝ። እንደውም አገረሸብኝ ብትይ ግንባርሽን ነው የምልሽ። ሀቢብዬ ፍቅር አገረሸብኝ እንድሯችን እንሁን ብትይ ይኸውልሽ፣ የፖለቲከኛ ምላስ ውስጥ ከምትገቢ የኔ ምላስ ውስጥ ብትገቢ ይሻልሻል። ቴዳ በአሁን ሰዓት እንቅልፉን አጥቶ ስለአንቺ እየተገለባበጠ እያሰበ ነው። ሲጀመር የሆነ ሰዓት ላይ አንቺ አቅሻል፣ ያገረሽብሻል። ሀቢብዬ ማሬ ፍቅሬ ያገረሸብኝ አንተ ትሻለኛለህ ምናምን ነገር ብትይ እሱ ይሄን ነገር ካወቀ ኮማንድ ፖስት ነው ግንባርሽ ላይ አምጥቶ የሚለጥፈብሽ። እኔ አንተ ትናንትና ሰሞኑን እንዲህ መከራ ስታይ ለምን እንትን ቦታ ቢኖረኝ ምንም። አሁን አንተ ቆመ ልብስህን ሁላ ስታሳይ ምንም ለእኔ ኖርማል አሻንጉሊት ነው የመሰልከኝ። ይቅርታ ኖርማል ሰው ነው የመሰልከኝ እንጂ ምንም አልኩ። ግን እንኳን ሱፍ ለብሰ ራቁትህን ብትሄድ ምንም አይመስለኝም። ለምን አለፋ ምንም ስሜት የለኝም ለአንተ። አሁን ይቅርታ ሀቢብ እንዲህ ስልክ አንድ ነገር ልንገርሽ፣ እንደ ወንድሜ ነው የማስብክ። ለአንድ ነገር ልንገርሽ፣ ልብሽ ውስጥ ያለን ሰው ለሌላ ሰዎች አውርተሽ የሆነ ነገሩን ልትሸውጁ ትችያለሽ። እኔን ግን አንቺ ምንም ነገር ብታወሪ አትሸውጂኝም። ቢኮዝ አይ ኖ ፋሲካ፣ እኔ በአሁኑ ሰዓት ልብሽ ውስጥ ፈልሰስ ብዬ ማለት ነው የጀበና እየቃምኩ ነው። አታውቂም እንጂ ግሪን ሰቅዬ የጀበና እየቃምኩ ነው። እንዲህ እኮ ናችሁ ባይዘዌ ወንዶች እንዲህ ናቸው። እናንተ ጥላችሁ ሰው ሲያነሳባችሁ አትወዱም። እንዲህ ናችሁ። ይኸውልሽ ፋሲካ፣ አንድ ነገር አለ መሰለሽ። በመጀመሪያ ደረጃ የጣሉብህን ሲያነሱ የጣልከውን ሰው ሲያነሳብህ የምንባባል ልጆች አይደለችም እኔና አንቺ። ምክንያቱም እኔ ትችሽ አይደለም፣ አሁን ነኝ የተውኩክ። አንቺ ነሽ የተውሽኝ። ያ ኦፍኮርስ በሱ እንስማማባል። አንቺ ነሽ የተውሽኝ፣ አልፈልግም ያልሽው አንቺ ነሽ በሚለው እንስማማና እኔ ልቀና የምችለው እኔ አልፈልግሽም ብዬ አመነቃቅሬ ስተውሽ ነው።
በራስሽ መንገድ ሄደሽ በራስሽ ወይ ሄደሽ በራስሽ ሰዓት ሄደሽ ነው። አንተ ያን ያደረከኝ ነገር አሁን በጣም ይጸጽትካል። እኔ ማጣት አሁን ላይ ጸጽት ይችላል። ባይዘው አንድ ነገር ልንገር 100% እነግርሃለሁ። ቴዲ እዚህ መጥቶ እኛ ፕሮፖዝ ስናረግ እብድ ነው የምትሆነው። የሆነ ስሜትክ ይጎዳል። እኔ የሚጸጽተኝ ነገር ቢኖር ምን እንደሚጸጽተኝ ታውቂያለሽ? በዛ ሰዓት ላይ የተፈጠረችው ነገር ብቻ ናት ወላሂ የምትጸጽተኝ። በአሁኑ ሰዓት እናንተ ነገረኛ መሰርሽቶች ራሳችሁ በጨረሳችሁ ምን አገባኝ እኔ ለፋሲካ ሄጄ እንደዚህ እየተባልሽ ነው ምን አስባለኝ ነው ብዬ እሱ ነው የሚጸጽተኝ። እናንተ ጥፋትህ ራሱ የሚጸጽት ግን እውነት እኮ ነው። ክርስቶስን አንዳንድ ሰው ጥፋቱ የሚገባው አመት ኦልሬዲ እኮ አመቱ መጣ እሱ ነው እኔ የጸጸተኝ እሱ ብቻ ነው። ለምን ለፋሲካ ምክንያቱም ለፋሲካ ሄጄ ያንን ነገር ባልላት ኖሮ እሷ ሄዳ ላይቭ ላይ የምትናገረውን ትናገራለች፣ አንቺም ሄደሽ መልስ ትመልሻለሽ። አለቀ። እኔና አንቺ ወይ በዛው እንቀጥላለን ወይ የሚፈጠረው ይፈጠራል። ግን እኔ ያሰብኩትኝ ነው። አንዳንድ ጊዜ ጥሩ ነገር አስበሽ የሆነ ቦታ መሄድ መጥፎ ነገር ይዞ ይመጣል። እኔ አንቺ ጋ የመጣሁበትኝ ለአንቺ የነገርኩበሽኝን መንገድ ለሌላ ጊዜም ሌላ ፍቅረኛ ስትይዝም 100% እመነኝ። አንድ ሴት መታ ፍቅረኛ እንዲህ እያለች ነው እንዲህ ላረጋት ነው ስትል እስቲ ወንድ ነሽ ብለህ ለፍቅረኛክ ነው እንጂ መቆምና ያችን ሴት ማስቆም ያለብህ መተ ፍቅረኛሽን አሉባልታ ፍቅረኛህን መተ ለእሷ መንገር አይጠበቅ። ለምን ያቺስ በዛች ሴት አይን ትወርዳለክ። ግን አንተን ስለናቀች ነው ባይዘዌ መታ አንተ ጋኔን የምታስፈራራው። አንተን ብታከብር ኖሮ ባሉ ቢያከብሩ ሚስትን አይነቁም የሚባል ነገር አለ። አንተን ብታከብር ኖሮ መታ አንተ ጋር ስለኔ ደፍራ አታወራም ነበረ፣ እንኳን ማስፈራራት። እንትን ልንገርክ የድሮ ባሌ ማን ነው ክርስቶስን የልጅ አባት ማለት ነው። ሀቢባ አባቴ ይሙት ነው ምልክ እኔ እንደው ከሰው ጋር ማለጣላም አንድ ጊዜ ከሆነች ሴት ጋር ተጣላንና ከዛ እንደዚህ የሆነ የለም እዛ ሀገር ላይ ትንሽ ስትጣላ የሚሳደቡት ስድብ ከአንቺ ብያባቴ ይባላል። እንዴት ነው በአማርኛ? ሀገር ያሌለሽ ሀገራችን መተሽ ምናምን እንደዚህ ዘጋት። እኔና እሷ ታርቀን እሷ ቤት ሲሄድ ይጣላኛል ባሌ። እንዴት እንደዛ ብላሽ እኔ አይደለም አያናግራትም አልኩክ። ማንንም ሰው እንዲቻ ያስነካኝም። ለምን ኢቭን ፋሚሊው አይሆንም ክርስቶስን እንዲቻ ያስነካኝም ነበር። ራሱ ይደብድበኝ፣ ከራሱ ጋር እንጣላ፣ መልጦ ይጣልሻና መላጣትበኝ። ከዛን ምን ያርገኝ እንጂ ሰው ያስነካኝም። አንተ ግን አሳልፈ ስለሰጠኸኝ አሳልፌ ሰጠሁሽ። ኢትስ ኦኬ። ለማንኛውም አለፈ። ለሌላ ጊዜ በሴት ነገር ለሌላ ፍቅረኛ እኔ እንኳን ለአንድ ግለሰብ ይቅርና ውሽዬ ለወንጀል ትፈለጋለች ቢባል አሳልፈ ስጥ ቢለው የመንግስት እንኳን ቢለው አሳልፎ የማይስጠኝ እጅ ላይ ይጥሉኛል። ቴዲዬ ላይ እኔ ልክ የቴዲ ፍቅረኛ ሲሆን አንድ ሰው ደፍሮ እኔን አይናገረኝ። ምንም ያደረግኩልሽ አስተዋጽኦ የለም ማለት ነው አለ። በእርግጥ ብዙ ነገር አድርገህልኛል። እሱን አይደለም እሱን ሳይሆን እሷ ያንን ነገር ለእኔ ስትነግረኝ እኔ ደግሞ ምክንያቱም አፍ እንዳትካፈቱ ነው ብዬ ትናንት ነገርኩሽ አይደለ? ቢያንስ አንተ ለምን ጸጥ አላረካትም ነበር? እስቲ ምን ብዬ ጸጥ ላርጋት? እኔ ምን አውቃለሁ? እሷ እኔ ጋር መታ ብትናገር ያንን እስቲ ሞክሪያ ነው አምላት ነበር ምላት መታ እሷ ስለአንተ ብታወራ ኖሮ እስቲ ሞክሪ። ለምን እንዴት እኔ ስለናቀችኝ እኮ ነው መታ ስለአንተ ክፉ የምታወራው። እሰማታለሁ እንዴ? ልኳን ነግሬ ነው እንጂ የምመልሳት። አንተም እንደዛ ማድረግ ወጥቼ ውሽዬን ላይቭ ላይ ሰድባለሁ ስትል እስቲ ሞክሪ እንዴት ማለት ምን ማለት ነው ብለህ ኮስተር ብትልባት ትፈራ ነበር። ልጅ አይደለሁ እኔ የትልልቅ ሰው እኔ መች ይገባኝና ልጅ ከሆንክ ደግሞ ገና ከሆንክ ደጋ ለፍቅረኛም አትቸኩል። ራስሽ አይደለሽ እንደ የልጅ ልብ ውስጥ ገብተሽ እንደዚህ የምታሰቃይኝ ማን ግቢ ያለሽ? አንተ ምን 38 ዓመት እኮ ነው ሀቢብ። በ38 አንቺ 21 አይደለሽ እንደ እኔ 11 ዓመቴ ነው። 21 አይደለሽ እኔ ገና 11 ዓመቴ ነው። በቃ ወላሂ ሙዳችሁ ከባድ ነው፣ በጣም ከባድ ነው ሙዳችሁ። እኔ አንድ ቅኔ ልንገርሽ። አህያ ዝሆንና እኔ የቴዲ ሚስት ነኝ ምስር አሁን ማንም ሰው አይነካኝም። እኔ ባሌ ቆፍጣና ነው። ልንገርሽ አንድ ቀልድ፣ አጠር ያለ ቀልድ ልንገርሽ።
አህያ ዝሆንና አይጥ በብሪጅ ክሮስ እያደረጉ እያለ ስቶክሆልም ላይ እያደረግናለን። ሶስቱ አህያ ዝሆንና አይጥ ክሮስ እያደረጉ እያለ አይጧ አንቀጠቀጥ ነው አይደለ ድልድዩን ትላለች። የዛ ሰዓት ላይ ዝሆኑ ከትከት ብሎ ሳቀ። ኦኬ አህያው ምንም አላለም፣ ዝም ብሎ ሄደ። አህያ አይደለ ነገር አይገባውም አይደለ። ከዛ በተመሳሳይ ድልድይ ከአንድ ዓመት በኋላ ያንን ድልድይ ሲሻገሩ አህያው ከትከት ብሎ ሳቀ። ምን ያስቅሃል ሲሉት የዛሬ ዓመት አይጧ ያወራችሁ ቀልድ አሁን የገባኝ አለ። አህያው ደደብ አይደል? አህያ ከዓመት በኋላ ነው የገባው። አየሽ አይደል? የአህያነቴን አሁን ነው የገባው። ወላሂ አሁን ነው የገባኝ። ተው በቃ ተው ሀቢብ፣ እንዴ ራስህን አትውቀስ። አንደኛ ተው እንደዚህም አትበል ራስህን። አንተ አህያ አይደለህም። እሺ ራስህን አትውቀስ። አህያ አይደለህም ያለሽ እንደ ኮርቻ ብቻ ነው የጎደለኝ። ምን ጎደለኝ ከዚህ በላይ? አህያ እንደዚህ አትበል። ወይ አይደለህም ክርስቶስ። ለአንቺም ራሱ እኔ አህያ መሆኔ ለአንቺም ተርፋለሁ። ኮርቻ ጫኝብኝና ሄደን ከዛ ድሪያ የፓስም አታወጪም እኔ ላይ ጭነሽ ትመለሻለሽ። የኔ ወድ እኔ ኩርኩር ገዛው ትናንትና 370 ብር ፎጭ አድርጌ። እኔ አህያ አልፈለግም። ምን ጨነቀሽ? ያንቺን ፈሱና እርግጫው ነው ኩርኩር ይሻላል ካለ ምንም እንትን የሚሰራ ምንም። እኔ እኮ ያንቺን ድሪያና ቦርሳ ልሸከምልሽ ነው። ኮርቻ መጭ አይ ኩርኩር ገዛሁ። ሌሎቹንማ ሳገኛቸው እያልኩ ነው መረቅናቸው የኋላ ኤኒሃው አንተ እርሳው፣ ያንን እርሳውና ህይወትህን ቀጥል። ለምን አረሳውም አጣላችኋለሁ። እንዳትጣሉ አይደለ? ያኔ እኔ የአብርሃም በግ የሆንኩት ተጣሉ። መጣላት አለባችሁ። እሷ ሞታ ሰድባታለሁ እንዳለችው ትስደብሽ፣ አንቺም ስትደብሽ መልሽ። በመሀል እኔ አልሰድባትም። ወታ እንኳን ብሰድበኝ ምንም ስድብ አልሰድባትም። እንኳን ልሰድበኝ ወታ ይቀርና ውሽዬ ብላ ስሜን ጠርታ ምንም መናገር አትችልም። እኔም አልችልም፣ ህጉ አይፈቅድልንም። ስለዛ ተው እኔ ይቅር ለእግዚአብሔር ብያታለሁ። እሷንም ሲጀመር ትቻታለሁ። ተዋት። በእናንተ ጸብ እኔ የአብርሃም በግ ሆኜ ይቅር ስትባባሉ፣ እኔ ግን ያለ ስሜ ስም አሰጥተሽኝ አይሆንም። መጣላት አለባችሁ። ማወቅ አለበት ማህበረሰቡ። እኔ የለውበትም ሆዴ። አንተ አሁን ይህን ነገሮች ስትቆሰቁስ ይሰማል፣ ሪከርድ ያያል። አሁን አንቺ ፋሲካ ችግሩ እኮ አንቺ ጋር እኮ ነው። አሁን አንቺ ኖርማል ነሽ። የሆነ ሰዓት ላይ ብልጭ ሲልብሽ እንደ ጃኒ አይነት የሆነ ፌመስ ሰው ስታገኝ ፍቅረኛሽ እስኪ ንገሪኝ ሲባል ፍቅረኛዬማ እያልሽ ታወሪያለሽ። የተጣላንበት ኬዝ እሱ እንዳልሆነ መናገር አለብሽ። እኔ እና ፋሲካ የተጣላ ነው እኔ ከሴቶች ጋር ቪዲዮ ስለምሰራ አይደለም። የተጣላ ነው ኬዝ አይደለም፣ ምንም አይገናኝም። እኔ መርከብ ላይ ሌላ ቦታም ከሴቶች ጋር እና ምን ልበል ጓደኛዬ አብሬ የበላሁት የጠጣሁት ሄደችና ከዛም ሄዳ ለሀቢብ ወሬ አውርታ አንተ እኮ ስለነገርከኝ ነው እንጂ ከአንደበቷ የወጣ እኮ አልሰማውም። ስለዚህ እውነታውን ነው መናገር ያለብሽ ለተመልካቾቻችን። እኔ እና አንቺ ይጣላን ነው እኔ ሴት ጉሽ ጋር ስለሚሄድ አይደለም ነው እንዴ ፋሲካዬ? እኔ እና አንቺ የተመግባት ይኸው እንዲህ ነው የምትሆኑት ወንዶች። በሚስታችሁ በፍቅረኛችሁ ጣጣ አትግቡ። እነሱ ሴቶች ዞሮ ይገናኛሉ። እናንተ ግን በጣም ኮንፊውዝድ ትሆናላችሁ። አሁን ያንቺ ችግር ለምን አትረሳውም? አንድ ዓመት የሞላ ጉዳይ እንዳዲስ ነው። አንቺ ከጃኒ ጋር ወራሻ እዛ እዚህ ልብኛል አልሻ ኖ እዛ እዚህ ብዬ ስላልኩብሽ አይደለም የተጣላ ነው። ካሁን በኋላ ማንም ሰው ሲጠይቀኝ እንዲህ እላለሁ፣ ቃል እገባልካለሁ። እኔ የሀቢብ ጋር እሱን እርሱት ያለፈ ታሪክ ነው። ፊውቸሬን ነው ማውራት የምፈልገው እላለሁ። ያናድደኝ ነበረ ሴቶች ጋር እየሄደ ምናምን ነገር ኢትስ ኦኬ ኖርማል ነው። በዛ በሳጭበት ነበር። ግን መጨረሻ ላይ ግን በዚህ ነገር ምናምን ብለሽ ይችኛዋን ነገር ማስገባት እንደ ጨው ጣል ማድረግ አለ። እኔ የውልክ እኔ በርክ አሁንም ቢሆን የልጅቷ ሳይሆን ጥፋቱ የራስህ ነው። የራስህ ነው ጥፋቱ። እኔ እሷንም አንቺ ጥፋተኛ ነው አልኩሽ እኮ። ጥፋተኛማ አይደለችም። እሷ እኮ ለእኔ መንገሯ ለእኔ እኮ ትልቅነት ነው። ቢኮዝ ይሆን አልተጣላችሁም፣ አፍ አልተከፋፈታችሁም። እኔ እወድሻለሁ ያሮ ቢያንስ ይህን ነገር ስትቆሰቁሱ ፊውቸሬን ትነኩብኛላችሁ። ገባ
እኔ አሁን ረጭ ያለ ሰላማዊ ህይወት ነው የምፈልገው ከቴዲ ጋር። እግዚአብሔር ብሎ ራሱ ስንጣበስ ካሜራ ላይ ብዙም እንደዚህ ላይቭ ላይ አብረን አንገባ ኔቨር። ሲጀምር ብገባ ምንም ማወራው ነገር የለም፣ ሼም ይዘኛል። ከእሱ ጋር ሪል ላይፍ ነው የምፈልገው። ዱባይ ይመጣል፣ ብዙ እቅዶች አድርጌያለሁ። ከዛን እኔም ሄዳለሁ እሱ ጋር። በቃ እንዴት ድሪያዎቻችንን ለዓለም እንደምንሰራ ምናምን። በዛ ላይ ግን እዛ ካናዳ ላይ ቆሎዋችሁ በጣም ተወዳጅ ነው የሚሆነው። ቆሎ ሚዘን እንሂድ እንዴ? ቆሎ ያዋጣል። እዛ ሀገር ቆሎ ምናምን ነገር በደንብ ሽጡ። ቆሎ ቆሎዎች ምናምን ቆሎም ቡና። አንተ ቆሎውን ግን ቤቱ ጋር ነው የወሰድከው? ከዚሁ ነው የወሰድከው? ሁሉንም ውሰድ አላልሽኝም እንዴ? አይሽ አይደል? ይሄ ሁሉንም ነው እንደ ወሰድከው? አይ አንድ ይሄ መወዳትች ነው አንድ ነው የወሰድኩትኝ። ሲያልቅ እመጣለሁ። ከዛም እንዴት ስራ እንደምንሰራ እንዴት እንደምንጋባ ምናምን ፓስፖርቴንም አሳድሳለሁ። ስንጋባ ግዴታ ፓስፖርት መታደስ አለበት አሉ። ቀጥታ በፍቅረኛ ራሱ ከ3 ወር በላይ መቆየት አልፈልግም። ቀጥታ ነው የማገባው። ሀቢብ ሰርግም አስቤ ነበር። ሰርግ ሳስበው ቴዲ እንዲወከባ አይወድም፣ አልፈልግም ሰርግም። ተፈራርመን ከዛም ቬሎዬን ከሼን ላይ ገዝቼ የሆነ ባህር ዳርቻ ሄደን ፎቶ ሹት እንነሳለን። በቃ አይ በጣም ጥሩ ነው ናችሁ። በርቱ ብቻ አላህ ያግዛችሁ። ከሰው ወሬ ይጠብቃችሁ። ባይ ዘ ዌይ እኔና ፋሲካን አንደርስታንዲንግ ነው ያጣላን እንጂ የሰው ወሬ አይደለም። እኔ ስቲል አሁን ልጅቷንም ባለቤቷንም ይሄንን ወሬ ያወራቸው ናም ነገር መላትን ልጅ እኮ አልተጣላዋትኝም። ስቲል እስካሁን ጓደኛዬ ናት። እሷ ለእኔ ነገረችኝ፣ በጣም ትክክል ናት። ከእሷ ጋር አፍ መካፈት አልነበረባትም። እሷ ለእኔ ባትነግረኝ ከእሷ ጋር አፍ መካፈታቸው አይቀርም። ከሌሎቹ ጋር እንደተካፈተችው ሀቢብ 100% ልንገር፣ ክርስቶስን ነው የምልህ። ክርስቶስን እሷ ያለችክ ያኔ እኔ እዚህ ላይቭ ላይ ከመቃለድ ውጪ እንደዚህ በተንኮል አስቤ ስራዬ አድርጌ እውነቴን ነው የምልህ። ክርስቶስን በልጄ ምልልሃለሁ። አንድ ቀን ስሟን ጠርቼ አምቻት አላውቅም። ሲጀምር ከማጋ አማት አለው። አንተ ባህሬን አታውቅም። እኔ ሀሜት ወዳለሁ ኔቨር። አንድ ሰው ካናደደኝ ፊት ለፊት እናገራለሁ። ኔቨር አለ ከውስጥ ስራዬ ብዬ ስራም የለኝ ኔቨር። በዛ ሰዓት ሲጀምር ልጄ እዚህ ነው፣ እኔ በጣም ቢዚ ነኝ። እንኳን ስራዬ ብዬ ደውዬ ለሰው እሷ እኮ እንዲህ ነው ከሀቢብ ጋር ኔቨር ነው የማልለው። ክርስቶስን እንኳን ጓደኛ እያላት አውቂ ኔቨር። የቀልድ እንቃለዳለን። አንቺ ከባሌ ላይ ረፊ ምናምን ቀልድ ነው። ከዚህ ከካሜራ ያለፈ ከጀርባ ያወራሁት ነገር ኔቨር የለም። ፋሲካ አሁን በጣም ተቀይረሻል። ስማርት ሆነሻል። እንደ ድሮ አይደለሽ። ምን እንደዚህ እንደቀየረሽ አላህ ነው የሚያውቀው። ደስ ይላል። መሰልኩ አንተ። አዎ በንግግር ያኔ የተሰራብኝ ሴራዎች በቃ በንግግር ማመንሽ በጣም ጥሩ ነው። ጓደኝነታችንን በጣም ሴቭ ያደርገዋል። አንድ ጥያቄ በስተመጨረሻ ልጠይቅሽ። እኔ ያቺ ግለሰብ እንደዚህ ብላ ነግራኝ አንቺ መጥቼ ነገርኩሽን አያገባኝም ብላት እሷ ወጣ ላይቭ ላይ ያለችውን አፏን ብትከፍት አንቺ መልስ ትመልሽላታለሽ? አመልሽላትም? ዝም ትያታለሽ ፈርተሻት? አንድ ነገር ልንገርህ፣ አንዳንዴ መልስ የምትመልስለት ሰው አለ። ግዴታ ራስህን የምታጠራ ልክ ታስታውሳለህ። እኔና መብረቁ ተጣልተን በጣም ቅይር ብዬ እኔ ራሴን እስካላቅ ነው ያበድኩት። ሀቄ ሲወጣልኝ ለምን ያ ነገር የክብር ጉዳይ ነው። ራሴን አጠራው። መብረቁም እውነቱ ገብቶት ይቅርታ ጠየቀኝ። ታረቅን፣ ዘጋን ያንን ነገር። እስከዛ ድረስ ራሱ ሄደክ ትርቅ ትፈጥራለክ። ገባክ? እሱ እንደዛ ሁሉ ብሎኝ እኔም ብዙ ተሳድቤ ምን ብዬ ማን ግን እችኛዋን ወታ ብትናገረኝ እመነኝ 100% ወጥቼ እንኳን መልስ አልሰጣትም። ለምን አንዳንዴ የምትመልስለት ሰው አለ፣ የምትመልስበት ጉዳይ አለ። እሺ ለምሳሌ ልንገርህ፣ በጣም ብዙ ሰው አልሰደበኝም ከአንተ ጋር እያለሁ። ለነዛ ሁሉ ሰዎች እየወጣው መልስ ሰጥቻለሁ? አልሰጠውም። ጉርሻ ፔጅ ብቻ ስለፖሰተ የፖሰተው አፖሳሰት ክብሬን ስለነካኝ
ለሱ ብቻ ወጥቼ አንድ ቪዲዮ ነግሬዋለሁ። እሱም ከላስ ዘጋን። እሱም ጉርሻ ፔጅም አጠፋልኝ። እና ክብር ሲሆንና ኖርማል ወሬ ሲሆን አለ የምትመልሰው። ለነገ ፊውቸሬን የሚጎዳ ነገር ከሆነ ወጥቼ እመልሳለሁ፣ እናገራለሁ። ከዛ ውጭ ወይዬ ውዴ፣ ከዛ ውጭ ግን አሉባልታ እኔ አልወድም። ሰው ሲሰድብ ምናምን ሀጃይም አይደል መስሜ ጥጥ ነው። ሲጀመር እኔ የፈመስኩት ተሰድቤ ነው። አንቺ ጉማሬ አንቺ ምን እያሉ ነው? እግዚአብሔር ይስጣቸው ያፈመሱኝ ከሰው ቤት አውጥተው ትንሽ እንኳን እንትን ያሉኝና፣ ስለዛ እኔ ለሰው ቦታ አልሰጥም። በተለይ ለስድብ ቦታ አልሰጥም። ምንም አይመስለኝም። ለምን ብዙ መንገድ አልፈ በሳት ተፈትነ መተ እዚህ ደርሰክ ለሰው ስድብ የምትሰበር የምታረቅስ ቦታ የምታሰጥ የምታብድ ከሆነ ምን ዋጋ አለው? ምኑን ተማርክ ከህይወት? ምኑን እድሜ ያስተማረኝ ታዲያ? ለዛ መልስ የለኝም። እኔ የተናደድኩት ያንን ሁሉ ራሱ ያንተ ላይ የጨውኩት ለምን አምነሃት እኔ መተህ ትጠይቀኛለን? እኔን አታቀኝም ወይ? ትንሽም ቢሆን አላወከኝም ወይ? እኔ እናንተ እኮ ልንጋባ 2 ወር 3 ወር ቀጠሮ የያዝን ሰዎች እንዴት ነው እሷ ያለችህን የምታምነው? እንዴት ኮስተር ብለህ አታስቆማትም እንዴ? ምን ማለት ነው ብትላት እኮ እሷን ደግሞ ታውቃታለህ ምን አይነት እንትን እንደሆነች። ምን እየሆንሽ ነው ምን ማለት ነው ብትላት ረጭ ነው የምትለው። ገባክ? አንተ የእውነት እኔም ብታምነኝ አላመንክ። ግን ያ ነገር ያንን ታሪክ አሁን ለምን ማንሳት አስፈለገው? እኔ እናንተ ወንድምና እህት ነን። ኔቨር ኤቨር ምድር ላይ ወንድ ቢጠፋ እኔ እናንተ ተመልሰን ፍቅረኛ ማቾች አንሆንም። አንተ ወንድሜ ነህ፣ በጣም የምወድህ በጣም የማከብርህ። እኔ አሁን እግዚአብሔር ካሳካልኝ የምወደው የማፈቅረው ልቤ ውስጥ ቦታ የሰጣሁት የልጆቼ አባት ይሄው ፊውቸሬ ቴዲ ነው። ስለዛ ነገር አንቆፍር፣ ወደ ጀርባ አንመለስ። ልጅቷንም ተዋት፣ ሰሪ ለሰሪ ሾክላ ጣሪ ከላ ለምን ተመለሰ ብለሽ ደግሞ ራሱን ጠይቂያ። አንቺ ከጃኒ ጋር በቃ አልኩህ። ለጃኒን በምን ተለያየን ስትለኝ ያንን የመለስኩ ከሆነ ይቅርታ ጠየቅኩ፣ ይቅርታ አድርግልኝ። ከዛሬ በኋላ ለምን ተለያያችሁ ከሀቢብ ጋር ካሉኝ ሶሪ እኔ ይሄን ጉዳይ አላወራም ብዬ ዘገዋለሁ። እኔ የምፈልገው አሁን ስለ አለፈው ታሪክ እየቆፈርክ ፊውቸሪን እንዳታበላሽብኝ ነው። እኔ አንተ አግባ ውለድ፣ እግዚአብሔር ያሳካልክ፣ አይመለከተኝም። እኔ ግን ከአሁን በኋላ ያንተ ልሆን አልችልም፣ የቴዲ ነኝ። ይህንን ውስጥህን አሳምነው። ወይ ፋሲካዬ፣ በራሴ ማሳመን ምንም አይጠበቅብኝም። አልፈልግሽም እኮ እኔ ባይዘው እኮ ካልፈለግ ለምን የአምናውን ትቆፍራለህ? ምን ሆነሽ ነው ታዲያ? ማይሆን ነገር ስታወሪብኝ እኮ ኮሬክሽን የሚባል ነገር አለ። በቃ እርሳው። አንተ ይኸውልህ ያኔ ልክ እንትን እንዳልኩ ስህተትሽን እየነገርኩሽ እኮ ነው። ስህተትሽን ነገርኩሽ፣ ስህተትሽን አመንሽ፣ ስህተትሽን ተቀበልሽ። በቃ ግን ነገም እኔ አውቃለሁ፣ ነገም ትመጣና ያኔ እኮ ያንን ወሬ መጥቼ ባልነግርሽ ኖሮ ኖ አንቺ ካላወራሽ ወላሂ አላወራም። አንቺ ከሰዎች ጋር ማሰብ ያለብሽ ፍቅረኛ ማለት አንተ ማነህ? ሀቢብ ነህ። ሀቢብ እኔ ሀቢብ መሐመድ እንድሪስ ሰይድ ወንድሟ ነው። ወንድምሽም አይደለም ጓደኛዬ ነሽ፣ ጓደኛዬ ነሽ። በቃ ጓደኛ ራሱ መጥፎ ነው። ወንድሜ ነህ። ኖ ኖ ኖ ኖ ኖ ወንድም ወጪ ይበጣበታል። ኖ ኖ ኖ ኖ ጓደኛሽ ነኝ። ይሄን አማረኝ ልትሄድ ደግሞ በኋላ ኖ ግን ከዛ ውጭ በጣም የማከብር በጣም ሪስፔክት የምሰጥ ጥሩ ሰው ነህ። በህይወት ከአንተ ጋር ያሳለፍኩት አይቆጨኝ። ግን ይኸውላችሁ ልንገራችሁ፣ እኔ እና እሷ እዚህ መተን ደግሞ ቪዲዮ እየሰራህም ቴዲ ልምከርግ፣ እኔ ያተረፍኩት እብደት ነው ታሳብድሃለች ስትል ቴዲ ሊፈራ ይችላል። እንደዚህ አይነት ቪዲዮች አትስራ ከቻልክ። እውነተኛ አመሰግናለሁ አለ እኮ ኮመንት ላይ ክርስቶስን በል። ወላሂ እንዲህ ያለኝ እኮ መጨረሻ ላይ ወላሂ እኔ ሀቢብ አንቄ ነው የምገልክ። አባቴ ይሙት ይሄ ልጅ እምቢ በለኝ እና በአንተ ሰበብ ነው እመጣልሃለሁ። ታዲያ ምድር አዳም በሙላ ሲያብድ ቁጭ ብዬ ላይ እንዴ ያኛውን በተራራ ፀሐይ ጫካ ውስጥ ታስሮጥ ፀሐይ ላይ ሲሮጥ ታሞ ማታ ላይ ስንት ነገር አሳልፈን እንዴ ትቀልላለች እንዴ? ወላሂ ሳቀና አመሰግናለሁ ብሏል። ወላሂ በል እስቲ ሀቢብ ወላሂ ላዚም ይኸውልሽ ፋሲካዬ፣ እኔ እና አንቺ ቤተሰብ ነን።
መደባበቅ ያለብን ነገሮች የሉም። ዞር በል እባክህ። የምን ቤተሰብ ነው? ኮመንቱን እየፈለኩ ነው። ወራህመትም እንዲያው አንተ ነህ ህይወት የምበጠብጠው። አንተ ሰውዬ አግብተህ ካልተገላገልኩ መቼም ነው የማላገባው። እንደው በህይወት የሚመጡ ወንዶች እንዳለ ጤና ቢሶች እጃቸው ላይ ያለው አይንከባከቡኝም። ሄጄ ሌላ ሰወድ ይበጠብጡኛል። የታለ እኔ መች እንትን አልኩኝ? መች እኔ ወይ እኔ ላሳይሽ ሀቢብ የተረገምክ ነህ ከአባቴ። በጣም መጥፎ ሰው ነክ ማለት ነው እንዲህ ካደረግ። ውዴ ችግር የለውም እሱ። እስቲ ያሳየኝ አለ ወላሂ ፈልጊው። አጣሁት እኮ ብዙ ነው። እዚህ ሁላ 10,000 ኮመንቱ ስኬት ይገኛል። 10,000 ነው ኮመንቱ። ላይኩ ነው 10,000። አዎ ላይኩ አይደል 10,000 ወንዶች በሙላ ባንቺ ያበዱ ናቸው ላይክ ያደረጉት። አረ ዘርበስ ማለት ነው ሴት ሽት የት ገባ? የት አለ ታዲያ አንተ? አመሰግናለሁ አለክ። አመሰግናለሁ። አዎ እንደዚህ እስኪ ክርስቶስን በል። አዎ በቃ አሁን ራሱን ይጠብቃል። አንተ አፈር ብላ አፈር ያስበላክ ሀቢብ። አሁን ነው እኔ እናንተ ሪል ጸብ የምንፈጥረው። አንቄ ነው የምደፋክ። እስቲ